ሰላም ሰላም ጓደኞቼ ተመልካቾቼ እንዴት ናችሁልኝ? ማነው እንደኔ ግን የዚህች እህታችን ሞት ማለት ነው ማመን ያቃተኝ። የምሬ ነው። ደጋግሜ ነው ያየሁት። አንዳንዴ ቲክቶክ ላይ ያልሞተውን ሰው ሞተ ብሎ እንደዚህ ፖስት አድርጎ የውሸት ስለሚያወሩ ብዬ ማመን ያቃተኝ። ማለት ሁሌ በሚዲያ የምታዩትን ሰው አለ አይደለ? ለሞት ማታስቡ ሰው ሲሞት እኔ እንጃ ኢትዮጵያ ውስጥ ምንድን ነው እየተካሄደ ያለው? ወጣት ሴቶች እኮ እያለቁ ነው። የምሬን ነው የምላችሁና ለቤተሰቦቿ ብዙ ተስፋ ያላት እቺን የመሰለች ቆንጆ ልጅ እንግዲህ አፈር በልታለች። በጣም በጣም ነው የሚያሳዝነው። ከአምስተኛ ፎቅ ራሷ ወርውራ የማይመስል ነገር ማለት ነው። ደስተኛ ነበረች ነው እየተባለ ያለው። ብዙ ወሬዎች እየተወራ ነው። ለ6 አመት አብረን ሰርተናል ነው የሚለው። እንትን ፎቶ ባለሙያ ነው። በጣም ጎበዝ ልጅ ነች። ፎቶ ለመነሳት እንደቀጠረችኝ የልደቷ ልደት ነበር አሉ። ዝግጅት ላይ ነበረች አሉ። ለሜካፕ ለምናምን ቀጠሮ አስይዛ ደግሞ እኮ በማታው እንትን ለቃለች ቪዲዮ ምናምን ነገር። ያው እኔም ሁሌ ነው ማያት እቺ ልጅ ማለት ነው። ማርያም በጣም ማመን ያቃተኝ ሞት። በቃ እኔ ሞትን ፈራውኝ እመቤትን። ግን እህቶቼ አንድ ነገር ልንገራችሁ፣ ጠላታችሁን ካወቃችሁ እያወራችሁ ሞቱ። ለቅርብ ለሆናችሁ ለቤተሰቦቻችሁ ወይም ቅርብ ለሆነ ጓደኞቻችሁ እየሞታችሁ እየተናገራችሁ ሞቱ። ለምን? በቃ ጠላት ከሩቅ አይመጣም። ቅርባችን የሆነ ሰው ነው የሚገለንና እኔ በጣም ነው ኢትዮጵያ ውስጥ ያለው ነገር። ብዙ እህቶቻችን እያለቁ ነው፣ እየሞቱ ነው። በቅርቡ የሞተችው አንድ እህታችንም ታውቁታላችሁና ምንድን ነው እየተካሄደ ያለው? እቺ ልጅ ደስተኛ ነች እንግዲህ እንደምናያት ከሆነ ማለት ነው። በተአምር ራሷን ልትገል አትችልም። እውነቴን ነው የምላችሁና የሞተው ፈጣሪ ነው ማለት የገደለው ፈጣሪና እሷ ናት የሚያውቁ አይደለ? እኛ አናቅም። ግን ብዙ ነገሮች እየተወሩ ነው። የቅርብ ጓደኛ የሆነችውን የዚህች ልጅ እጮኛ ታውቁታላችሁ። አንዱ አለም ነው የሚባለው ዘፋኝ ነው። ዞሮ ዞሮ ወደ እሱ የሚጠቅሱ ብዙ ነገሮች አሉ። ለምን የእሷ ቅርብ የሆነች ልጅ ምንድን ነው ጽፋለች፣ ለፍቅር መስፈንና ለፍቅር መኖር ይለያያል ምናምን ብላ ማለት ነው። ዞሮ ዞሮ እቺ ልጅ በሰው እጅ ነው የሞተችው ማለት ነው። የእውነት ፈጣሪ ሆይ አቤት ጭካኔ! ግን ምን አለበት እቺን የመሰለች ልጅ እስቲ ለቤተሰቦቿ ለምስኪን ቤተሰቦቿ ብትኖር። እኔ በጣም ነው ልቤ የተሰበረው። እመቤቴን ብዙ ሰው ይሞታል፣ ግን በቃ ያለ እድሜያችሁም ስትሞቱ በጣም ያሳዝናል። በምትሰሩ ሰዓት ብዙ ነገር በምታደርጉ ሰዓት በጥሬ እድሜያችሁ ስትሞቱ በጣም ያሳዝናል። እና ፈጣሪም ነፍሷን ይማር። ሌላ ምን ይባላል? ብቻ በጣም ከባድ ነው። ለቅርብ ለቤተሰብ ለእናትና አባት በጣም በጣም ልብ ይሰብራል። ማርያምን ለአንድ ሰሞን ይወራል በሶሻል ሚዲያ፣ ለ2 ቀን 3 ቀን ይወራል። ከዛ በኋላ ትረሳለች። ግን ያው ለእናት ለቤተሰቦቿ የዘላለም ቁስል ነው። የገደላትም ግን ፈጣሪ የስራውን የእጁን ፈጣሪ በሲኦል እሳቱን ያነድበት። ሌላ ምን ይባላል? ኢትዮጵያ ውስጥ ማንም ተነስቶ ይገላቸዋል። ህግ የለማ። ስለዛ ማንም ደም ከልብ ነው የሚሆነው። ማንም ነው ተነስቶ የሚገላቸው። ዞሮ ዞሮ እቺ እህታችን እንግዲህ ሰው ነው የገደላት። በታምር ራሷን ልታጠፋ አትችልም። ከ5ኛ ፎቅ 9 ሰዓት ላይ ምናምን እየተባለ ብዙ ነገር ይወራል። እንዴት በታምር የማይሆን ነገር ነው እንግዲህ። እንዴት ማለት እንደ ዛሬ እንደ ትላንትና ማታ ቪዲዮ ለቃ ለሜካፕ ቀጠሮ አስይዛ ለፎቶ ምናምን እቺ ልጅ እንዴት ነው ራሷን ልታጠፋ የምትችለው? እና ዞሮ ዞሮ ሰው ነው የገደላት። ፈጣሪ የስራችሁን ይስጣችሁ። ሌላ ምን ይባላል? ሴቶቹን የምትገሉ ወንዶች የእውነት በቃ በጣም ያሳዝናል። ጓደኞቼ ፈጣሪ ጠብቃችሁ። ሁላችሁም ሴት ላይ እጅ የምታነሱ ወንዶች ፈጣሪ እውነት እጃችሁ ፈጣሪ ይስበሮ። ሌላ ምንም አልልም። በጣም ከባድ ነው እህቶቼ። ሰላም ሁኑልኝ በያላችሁበት። መልካም ጊዜ፣ መልካም ቆይታቸው